ህዳር 12 ቀን የቅዱስ ሚካኤል ዓመታዊ በዓል ለምን ይከበራል? ቅዱስ ሚካኤል ዲያብሎስን ድል ያደረገበት ቀን ስለሆነ፣ ቅዱስ ሚካኤል የእስራኤልን ሕዝብ ከግብጽ ባርነት መርቶ ያወጣበት መታሰቢያ ስለሆነ፣ ቅዱስ ሚካኤል ለነብዩ ዳንኤል የተገለጠበት ቀን ስለሆነ፣ ቅዱስ ሚካኤል በ10 ነገደ መላእክት ላይ አለቃ ሆኖ የተሾመበት ቀን ስለሆነ፣ ቅዱስ ሚካኤል የእስራኤልን ሕዝብ ከግብጽ ባርነት መርቶ ያወጣበት መታሰቢያ ስለሆነ፣ ስለ ሊቀ መላእክት ቅዱስ ሚካኤል ምን ያህል ታውቃላችሁ? የቅዱስ ሚካኤል ስም ትርጉም ምንድነው? የእግዚአብሔር ኃይል፣ የእግዚአብሔር መልእክተኛ፣ መኑ ከመ እግዚአብሔር ወይም ማን እንደ እግዚአብሔር፣ የእግዚአብሔር ጦር አለቃ። መኑ ከመ እግዚአብሔር ወይም ማን እንደ እግዚአብሔር። በመጽሐፍ ቅዱስ ውስጥ ቅዱስ ሚካኤል ከዲያብሎስ ጋር የተከራከረው ለማን አካል ወይም ስጋ ነው? ለአብርሃም፣ ለዳንኤል፣ ለኢያሱ፣ ለሙሴ። ለሙሴ። ቅዱስ ሚካኤል የሊቀ መላእክትነትን ማዕረግ ወይም አለቅነትን ያገኘው በማን ላይ በቆመበትና በፈጸመው ድርጊት ነው? በሰለሞን፣ በሰይጣን ወይም በዲያብሎስ፣ በገብርኤል፣ በሩፋኤል። በሰይጣን ወይም ዲያብሎስ። በኦርቶዶክሳዊ ትምህርት መሰረት ቅዱስ ሚካኤል በምጽአት ጊዜ የሚኖረው አንዱ ሚና ምንድነው? ከክርስቶስ ቀድሞ ወደ ምድር መጥቶ ወንጌልን መስበክ፣ የእሳትን ወንዝ በመጥረግ ለጻድቃን መሄጃ መንገድ ማዘጋጀት፣ ከፍ ያለ ድምጽ ባለው መለከት በመንፋት ሙታንን ለፍርድ ማንቃት፣ የእግዚአብሔርን ቁጣ ለመቀነስ የዕጣን ጢስ ማቅረብ። ከፍ ያለ ድምጽ ባለው መለከት በመንፋት ሙታንን ለፍርድ ማንቃት። ቅዱስ ሚካኤል ከሚመራቸው 10 ነገደ መላእክት መካከል የትኛው ነገድ ውስጥ ይመደባል? ኪሩቤል፣ ሱራፌል፣ መላእክት፣ ኃይላት። መላእክት። በድርሳነ ሚካኤል ዘህዳር ውስጥ እንደተጻፈው ቅዱስ ሚካኤል ዱራታውስና ሚስቱ ቴዎብስታን ከድህነት የታደገበት ዋና ምክንያት ምንድነው? በትልቅ ተራራ ላይ ገዳም ሰርተውለት ስለነበር፣ በየወሩ 12ኛው ቀን የበዓሉን መታሰቢያ በምጽዋት ያደርጉ ስለነበር፣ በየዕለቱ 24 ሰዓት ያለማቋረጥ ስለሚጸልዩ፣ ለሰይጣን እንቢ ብለው በስቃይ ስለጸኑ፣ በየወሩ በ12ኛ ቀን የበዓሉ መታሰቢያ በምጽዋት ያደርጉ ስለነበር። ቅዱስ ሚካኤል ታላቁ አለቃና የሕዝብ አለቃ ተብሎ ሲጠራ የሚገኘው በየትኛው የመጽሐፍ ቅዱስ ክፍል ነው? ዘፍጥረት 19:15፣ ራእይ 12:7፣ ይሁዳ 1:9፣ ዳንኤል 10:13 እና 12:1። ዳንኤል 10:13 እና 12:1። መላእክት የሰዎችን ጸሎት ወደ እግዚአብሔር ዙፋን እንደሚያቀርቡ የሚያመለክተው የመጽሐፍ ቅዱስ ክፍል የትኛው ነው? ማቴዎስ 18:10፣ ዮሐንስ 20:12፣ ራእይ 8:3-4፣ ዕብራውያን 1:14። ራእይ 8:3-4። በኦርቶዶክሳዊ ትምህርት መሰረት ሊቀ መላእክት ቅዱስ ሚካኤል በዓለም ፍጥረትና አሰፋፈር ወቅት ከሚታሰቡት ተግባራት አንዱ ምንድነው? የሰውን ነፍስ ከስጋ የመለየት ወይም ሞት ጊዜ ሲደርስ መገኘት፣ ሰማያትንና ምድርን ከእግዚአብሔር ጋር መፍጠር፣ የእመቤታችን የድንግል ማርያምን አማላጅነት ማወጅ፣ የምድርን ወንዞችና ባህሮች መቆጣጠር። የሰውን ነፍስ ከስጋ የመለየት ሞት ጊዜ ሲደርስ መገኘት። ከተጠየቁት 10 ጥያቄዎች መካከል ምን ያህሉን አገኛችሁ? የበለጠ ማብራሪያ በዩቲዩብ ቻናላችን ያገኛሉ። ዝግጅታችንን ከወደዳችሁት ላይክ፣ ሼር እና ፎሎ ማድረግ እንዳይረሳ። መልካም በዓል ይሁንላችሁ።